የሶስት የምስራቅ አፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ ክልከላ ተላለፈባቸው። ሀገራቱ እነማን ናቸው? ክልከላውስ ለምን ተጣለ? በዝርዝር እንመለስበታለን። ጤና ይስጥልን የተወደዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት ይሆናል ያልናችሁን ሰበር ዜና ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር እና ኮሜንት ማድረግ እንዳትረሱ። አሁን ወደ ዝርዝር ዘገባው አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶስት የምስራቅ አፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ አዲስ ክልከላ ጣሉ። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሶስት የምስራቅ አፍሪካ ሀገራት ዜጎች ላይ ክልከላ ጥለዋል። ትራምፕ ክልከላ የጣሉት ዜጎቹ ወደ አሜሪካ ምድር እንዳይገቡ ነው። እነዚህ ሶስት የምስራቅ አፍሪካ ሀገራት እነማን ናቸው? በዝርዝር የምናያቸው ይሆናል። የተለያዩ ውሳኔዎችን በማሳለፍ አንዳንዴ በአሜሪካ ፍርድ ቤት ውድቅ እየተደረገባቸው፣ ሌላ ጊዜም ድጋፍ እያገኙ አወዛጋቢ ጉዳዮችን በመወሰን የቀጠሉት ፕሬዝዳንት ዶናልድ ትራምፕ 12 የሚደርሱ ሀገራት ዜጎች ወደ ሀገራቸው እንዳይገቡ አዲስ ክልከላ አውጥተዋል። በዚህ ክልከላ ውስጥ ሶስት የምስራቅ አፍሪካ ሀገራት ዜጎችም ተካተዋል። ፕሬዝዳንቱ ከአፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን ወደ አሜሪካ ማንም ሰው እንዳይገባ ክልከላ አስቀምጠዋል። እንግዲህ ሶስቱ የምስራቅ አፍሪካ ሀገራት ያልናቸው ኤርትራ፣ ሶማሊያ፣ ሱዳን ናቸው። ከነዚህ ሀገራት የተነሱ ዜጎች በምንም መንገድ ወደ አሜሪካ እንዳይገቡ ፕሬዝዳንቱ ክልከላ አስቀምጠዋል። ፕሬዝዳንት ትራምፕ በግብፅ ላይም ተመሳሳይ ክልከላ ለማስተላለፍ አስበው እንደነበረ የተገለጸ ቢሆንም በተከለከሉ ሀገራት ዝርዝር ውስጥ ግን ግብፅ አልተካተተችም። እንደ ምክንያት ተደርጎ የተወሰደው ደግሞ በመካከለኛው ምስራቅ አሜሪካ ላላት ተጽዕኖ ግብፅ የአሜሪካ ቀኝ እጅ ሆና መቀጠሏ ነው። አረባዊቷ አፍሪካዊት አገር ግብፅ በየዓመቱ 1.4 ቢሊዮን የአሜሪካ ዶላር ከአሜሪካ የእርዳታ ድርጅቶች እንደምታገኝ መረጃዎች ያመለክታሉ። ክልከላ የተደረገባቸው አገራት በብዛት የሰላም መደፍረስ ያለባቸው ሲሆን በርካታ ዜጎች ለስደት የሚጋለጡባቸው ናቸው። ከነዚህ መካከል ኤርትራን በቀዳሚነት ማንሳት ይቻላል። በአንድ ፕሬዝዳንት እየተመራች ዜጎቿ ከማንኛውም ጎረቤት ሀገር ጋር መልካም ግንኙነት እንዳይኖራቸው ተደርጎ ለስደት እየተጋለጡ ያሉባት ሀገር ነች። ኤርትራውያን በኢትዮጵያ፣ ሱዳን፣ እስራኤል እና ጀርመን በመሳሰሉ ሀገራት በብዛት እንደተሰደዱ ይገለጻል። ብዙዎቹ በያሉባቸው የስደተኛ መጠለያ ጣቢያዎች ወደ አሜሪካ ለመሄድ የቪዛ ፕሮሰስ ላይ እንደሚገኙም ይታወቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኤርትራ አንድም ስደተኛ ወደ ሀገራቸው እንዳይገባ ክልከላ አስተላልፈዋል። ሶማሊያ ላለፉት 35 ዓመታት መንግስት አልባ ሆና በትርምስ ውስጥ ትገኛለች። በተለይ ደግሞ ባለፈው አንድ ዓመት ጊዜ ውስጥ ሶማሊያ ከኢትዮጵያ ጋር በባህር በር ጉዳይ ላይ በገባችው ውዝግብ በቱርክ አደራዳሪነት እስኪፈታ ማለት ነው በርካታ የሀገሪቱ ግዛቶች ወደ ራስ ገዝነት መንደርደር ጀምረው ቆይተዋል። ማዕከላዊ መንግስቱ እየተጠናከረ ይሄዳል ቢባልም ከግብፅና ኤርትራ ጋር ሆኖ ኢትዮጵያን ለማተራመስ በማቀዱ የተነሳ በውስጡ ያሉ ክልሎች ከኢትዮጵያ ጋር የገባውን እሰጥ አገባን እንዲያቋርጥ በማሰብ የማዕከላዊ መንግስቱ ላይ ጫና ሲፈጥሩ ከዛ አልፈውም ለመገንጠል ሲንደረደሩ ታይተዋል። ይህንን ፍራቻ በርካታ ሶማሊያውያን ወደ ተለያዩ ሀገራት ይሰደዳሉ። ከመዳረሻቸው አንዷ አሜሪካ እንድትሆንም ይሻሉ። ይሁን እንጂ ከሶማሊያ የመጡ ማንኛውም ዜጎች ወደ አሜሪካ እንዳይገቡ ትራምፕ ክልከላ አስቀምጠዋል። በመሐመድ ሐምዳን ደጋሎ እና አብዱልፈታህ አልቡርሃን የምትታመሰው ሱዳንም ሌላዋ የክልከላው ሰለባ የሆነች ሰላም ያጣች ሀገር ነች። ምስራቅ አፍሪካዊቷ አረባዊት ሀገር ሱዳን ሰላም ካጣች ዓመታት አልፈዋል። ከፕሬዝዳንት አልበሽር በአረቡ ዓለም አብዮት መገልበጥ በኋላ የተረጋጋ ሀገር መሆን ያቃታት ሱዳን አሁንም በከፋ ጦርነትና በረሃብ እልቂት ውስጥ ትገኛለች። ይህንን ጦርነትና ረሃብ ሽሽት ሱዳናውያን ከሱዳን ምድር በገፍ እየወጡ ነው። ይሁን እንጂ ከሱዳን የሚወጡ ስደተኞች መዳረሻችን አሜሪካ ትሆናለች ብለው እንዳያስቡ ዶናልድ ትራምፕ አስጠንቅቀዋል። ወደ ግዛታቸው ዝር እንዳይሉም ክልከላ ጥለዋል። በአጠቃላይ ወደ 12 ሀገራት ክልከላ የተላለፈባቸው ሲሆን ሙሉ በሙሉ ማለት ይቻላል የሰላም እጦት ችግር ያለባቸው ናቸው። አፍጋኒስታን ለበርካታ ዓመታት በአሜሪካ ወታደራዊ ኃይል ስትቀጠቀጥ የኖረች የታሊባን ምድር ነች። አፍጋን ምድራዊ ሲኦል ሲሏት የነበረች ስትሆን ዜጎቿም
ያንን ምድራዊ ሲሆን ለመሸሽ ወደ ተለያዩ ሀገራት ይሰደዳሉ። አሁን አሜሪካ ከማትቀበላቸው ዜጎች ሆነዋል። በማይናማር ውስጥ ባለ የእርስ በርስ ፍጅት በተለይ ሮሂንጋ ሙስሊሞች ከፍተኛ ፈተና ውስጥ ይገኛሉ። እነዚህ ዜጎች በሚሊዮኖች እየተፈናቀሉ እየተገደሉ መሄጃ አጥተው ያሉ ናቸው። ነገር ግን አሜሪካ በሯን ድጋሜ ክርችም አድርጋባቸዋለች። አፍሪካዊቷ ቻድ፣ ሌላኛው አፍሪካዊት ኮንጎ፣ ሌላኛው አፍሪካዊት ኢኳቶሪያል ጊኒም እንዲሁ ወደ አሜሪካ እንዳይገቡ የተከለከሉ ሰላም የራቃቸው ሀገራት ናቸው። ሊቢያም በተመሳሳይ መልኩ። ኢራን አንጻራዊ መረጋጋት ያለባት ሀገር ብትሆንም በኒውክለር መሳሪያ መታጠቅ ጉዳይ ከአሜሪካ ጋር ስምምነት የሌላት ሁሌም በአተካሮ ውስጥ ያለች ሀገር ነች። ለዚህ ይመስላል አንጻራዊ ሰላም እያላት ዜጎቿ ግን ወደ አሜሪካ እንዳይገቡ የተከለከሉት። የሶማሊያና ኤርትራ ዜጎች ወደ አሜሪካ እንዳይገቡ መከልከል ለኢትዮጵያ ዳፋ ይዞ ይመጣል የሚሉ ተንታኞች ብቅ እያሉ ነው። ምክንያት ያሉት ደግሞ ኤርትራውያንም ሆነ ሶማሊያውያን ከኢትዮጵያ ጋር ቋንቋና ባህል ስለሚጋሩ በርካታ ሶማሊያውያንና ኤርትራውያን ኢትዮጵያ ውስጥ ስለሚኖሩ በህጋዊም በህገወጥ መንገድ እነዚህ ዜጎች በቀላሉ ገንዘብ የማግኘት እድልም ስላላቸው በህገወጥ መንገድ የኢትዮጵያን ፓስፖርት በእጃቸው አስገብተው ኢትዮጵያዊንን በሚል በብዛት ወደ አሜሪካ ሊጓዙ የሚችሉበት እድል ሊፈጠር እንደሚችል በስጋትነት እየተነሳ ነው። ይህንን ተከትሎ ኢትዮጵያ እስካሁን የምትከተለውን የፓስፖርት እና መሰል ሰነዶችን አሰጣጥ ልታዘምን፣ የበለጠ የቁጥጥር ስርዓቷን ልታጠብቅ ይገባል የሚሉ በርካቶች ናቸው። ይህ ካልሆነ የዶናልድ ትራምፕ የክልከላ ሰለባ መሆኗ አይቀርም ይላሉ። አሁን ከ12 ውስጥ ኢትዮጵያ ባትካተትም ከዚህ ቀደም በርካታ ኤርትራውያን በኢትዮጵያዊነት ስም በርካታ ኢትዮጵያውያንም በኤርትራ ስም ወደ ተለያዩ ሀገራት በህገወጥ መንገድ መግባታቸው እየተገለጸ ቆይቷል። በተለይም ወደ አውሮፓ ሀገራት በርካታ ኢትዮጵያውያን በኤርትራውያን ስም መጓጓዛቸው የሚታወስ ነው። አሁን በግልባጩ ኤርትራውያን በኢትዮጵያ ስም የመጓጓዛቸው ሁኔታ አይቀርም የሚሉ በርካቶች ናቸው። በተለይ ደግሞ ጎረቤት ሀገራት ሶማሊያ፣ ሱዳን እንዲሁም ሊቢያ ያልተረጋጋ መንግስት ያላቸው በመሆኑ በህገወጥ የሰዎች ዝውውር ወደ አውሮፓና አሜሪካ ለመጓጓዝ የሚደረገውን ጥረት ሊያባብሱት ይችላሉ እየተባለ ነው። የተወደዳችሁ የቀለም ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። የዛሬ ትንታኔያችን አበቃ።